ይሄን 15 ቀን የነበርንበትን ውጣውረድ ሁላችሁም ታውቁታላችሁ። በተለይ በሃኒ ጉዳይ ምግብ ሳንበላ ውሃ ሳንጠጣ ስራ ሳንሰራ እንቅልፍ ሳንተኛ ሰውነታችን ቢጫ እየሆነ እቺ ትክክለኛ መሞቷን የሚያረጋግጥ መረጃ ሳይኖራቸው ለቤተሰቦቻቸው ሙታለይ ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል እጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ ጋር ነበርኩ። የሃና ጉዳይ ጋይስ በውስጥ እየተነጋገርንበት ነው በዋትስአፕ ስንጨርስ ውጤቱን ነው የምናመጣላችሁ። አቡ ግን አለች አይደል? ሃና አለች። አዎ አለች። ችግሩ ይፈታና ከዛ እንነግር አለች ነው የምንለው እኛ ልባችን የሚለን። እሺ ውዶቼ እንግዲህ ሁላችንም ልባችን የሚለን አለች ነው። እናንተ ልባችሁ የሚላችሁ ምንድን ነው? አለች ነው። አምነናል፣ መኖሯን እናምናለን። በቃ ስለዚህ አለቀ። እሺ ውዶቼ ፈጣሪ ይርዳንና አለች እኮ አለች፣ እናምናለን መኖሯን። ኢንሻአላህ በቅርቡ ትመጣለች። በውስጥ የተነጋገርንበት ነው። በጣም ስትረስ እያበዛንበት ነው። ፈርስት ኦፍ ኦል 15 ቀን ሙሉ በየቀኑ በየቤቱ ሲጠራ እየመጣ እንደ ሌሎቹ ስልኩን ዘግቶ ቢጠፋ ማንም አያገኘውም። ኦኬ እሱ ግን ስልኩን አልዘጋም። ዋትሳፓችንን ለሁላችንም እየመለሰ እኔ ቤት፣ ሰያ ቤት፣ ሳሪቲ ቤት የትም ቦታ ስንጠራው እየመጣ ስንጠይቀው ያለመሰልቸት ሀቀኛ እንሁን በቃ ለሀቅ እንናገር ከተባለ ያለመሰልቸት የእያንዳንዳችንን ጥያቄ እየመለሰ ነው። ይሄ ሰው አንድ ሰው ነው። እኛ 80 ነን። 80ያችን ስንጠይቀው እየመለሰ ነው። ከዚህ በላይ ምን ማድረግ ይችላል? ማመንና አለማመን የኛ ፋንታ ነው አይደለ? እሱ የሚያውቀውን ነገር ይነግረናል። እኛ ማቀበል አለመቀበል የኛ ፋንታ ነው። ስለዚህ ይሄ ልጅ በጠራነው ቁጥር መጣ፣ አልጠፋም። እስቲ ሌሎቹ የታለ የመጡት? እስቲ አንድ የመጣ ሰው ንገሩኝ። ይኸው ስም ዝርዝራቸውን ልስጣችሁ። እያንዳንዳቸው ስልካቸው አለኝ። ስልካቸውን ዘግተው እልም ብለው ነው የጠፉት። ለምን አልመጡም? እሱም ስላገኘ ነው ብቻ ነው። ፊት ለፊት እኮ አንዴ ላንብብላችሁ ስማቸውን እስካለ ስልካቸው። አንድ ቃል ልናገር አይመጡም። እያንዳንዳቸው እኮ አንድ ቃል ልናገር ይቀርታል። ፊት ለፊት ያገኘ ነው ሰው ላይ ብቻ ሊሆን አይገባማ። ገባችሁ? ይህንን እያዩ እነሱስ እንዴት መጥተው ይተባበሩናል? እንዴት አቡዬ እኔ የገጠር ልጅ ሹሜን በጣም ነው የማመሰግነው። እኛ